በባለፈው የላሊበላ አሻራ ቆይታ ምድብ 1ንና ምድብ 2ን 10 አብያተ ክርስቲያናትን አይተናል። ዛሬ ደግሞ በምድብ 3 11ኛውን ቤተ ጊዮርጊስን እንመለከታለን። ይህ አሻራ ነው። ያለፈውን እንፈልጋለን፣ ዛሬን እንመለከታለን፣ ለነገ አሻራ እንተዋለን። ኢዮብ አለሙ ነኝ። እንኳን ወደ አሻራ በደህና መጣችሁ። አሁን ወዴት እየሄድን ነው? እዚሁ ነን። ዮርዳኖስ እናያለን። አምሳለ ዮርዳኖስ ማለት ነው። ዮርዳኖስ ምክንያቱም ቤተ መቅደሱን ከማነጹ በፊት ኢየሩሳሌም ከ13 ዓመት በላይ ተቀምጦ ስለነበረ የቦታዎችን ስያሜ እና የአባቶችን ቀብር ምሳሌና በዚህ ታስቀመጠ። አሁን ያን ዮርዳኖስ ነው የሚባለው። እዚህ መስቀለኛው አቃጤማ ያለበት ትልቅ ምናምን ያ ዮርዳኖስ። ኦኬ ምድብ 1 ምድብ 2ን ተመልክተን አሁን ደግሞ ምድብ 3 ላይ እንገኛለን። እዚህ ስፍራ ላይ ደግሞ ማን ይገኛል? እስቲ ስለዚህ ስፍራ ትንሽ ገለጻ አድርግልኝ። አሁን ደግሞ የምንገኘው የቅዱስ ላሊበላ የመጨረሻ ስራው በኖህ መርከብ የተሰየመው ቤተ መቅደስ ቤተ ጊዮርጊስ ነው ማለት ነው። ይህ ቤተ መቅደስ ከሁሉም ቤተ መቅደሶች ለየት የሚያደርገው ያለ ምሰሶ የቆመ ከውስጥም ከውጭም ምሰሶ የሌለው ቤተ መቅደስ በመስቀል ቅርጽ ብቻ የተሰራ ቤተ መቅደስ ነው ማለት ነው። ይህ ቤተ መቅደስ እዚህ የምናየው ይሄ ቅኔ ማህሌት ነው። እንግዲህ የቤተክርስቲያን ስርዓቷ መቅደስ፣ ቅድስት፣ ቅኔ ማህሌት ነው። ስለዚህ ወደዚህ የምናየው ቅኔ ማህሌት ነው ለቤተ ጊዮርጊስ ማለት ነው። ከሁሉም ቤተ መቅደሶች የዚህ ቤተ መቅደስ ለየት የሚያደርገው ያለ ምሰሶ የቆመ ቤተ መቅደስ በመስቀል ቅርጽ ብቻ የተቀመጠ ነው። ከላይ የምናያቸው መስኮቶቹ 12 ናቸው። የ12 ሐዋርያት ምሳሌዎች ናቸው ማለት ነው። ታችን ደግሞ ዝግዝግ መሰላሉ ሲቆጠሩ 9 ናቸው። ያው 9 ቅዱሳን ምሳሌ ማለት ነው። እንግዲህ ደም ክፍት አደረጋቸው ስንል ያው ኖህ ንጹህ አየር እንዲገባለት ነው። ታችኞቹ ደግሞ ያው እንዳይሰጥምበት መርከቧን ያሰራው ማለት ነው። ይህ ቤተ ጊዮርጊስ ቤተ ክርስቲያን የእምነት የጥበብና የንጉሥ ላሊበላ አስደናቂ አሻራ ነው። እነዚህ ህንፃዎች እንደ ዘመናዊ ህንፃ ከታች ወደ ላይ አልተገነቡም። ነገር ግን ድንጋዩ ተለይቶ ከዚያም በውስጡ በሮች፣ መስኮቶች፣ ወለሎችና ጣሪያዎች ተቀርጸዋል። የሚገርመው ደግሞ ሁሉም ሲቀረጹ ግድግዳዎችና ሌሎች ክፍሎች ሳይበላሹ መሰራታቸው ነው። ይህን ለመስራት ብዙ የሰው ጉልበት የሚያስፈልግ ቢሆንም ግን ከጉልበት በላይ ዕቅድ፣ ጥበብ፣ ዕውቀትና ትዕግስት ይፈልጋል። የላሊበላ ታሪክ ሲነሳ የንጉሥ ላሊበላ ስም በቅድሚያ ይመጣል። እስቲ ስለ ንጉሥ ላሊበላ ማንነት በተወሰነ ደረጃ ብትነግረኝ። እንግዲህ ላሊበላ ማለት ያው በግዕዝ ማር ይበላ ማር በላ እንደማለት ነው። ላል ማለት በግዕዝ ማር ነው። በላ ደግሞ ተመገበ ወይም ተሴሰየ ካሉ እንደዚያው ተመገበ እንደማለት ነው። ማር በላ ማለት ነው። ያም ማለት ቅዱስ ላሊበላ እንደተወለደ ሕፃን ሳለ ንቦች መላእክቶች በንብ አምሳል በነጫጭ ንብ አምሳል ልክ ማር ይመግቡን ነበር ከእናቱ ቅፍ እያለ። ስለዚህ በዛው ማር ይበላ ተባለ። ማር ይበላ አለችውና እንግዲህ ይህ ንጉሥ ንግስናን ከምህንድስና እስከ ቅስና አጣምሮ የያዘ ንጉስን ብቻ ሳይሆን ቅስናም አለው ምህንድስናንም ያያየ ነው። ምህንድስናው በጣም የሚያስገርም ነው። ትውፊት ብዙ ታሪኮችን ይነግረናል። ነገር ግን ምርምር የሚጠይቀው ጥያቄ ሌላ ነው። ቤተክርስቲያኒቱ በምን ቅደም ተከተል ተቀረጹ? ምን ያህል የግንባታ ደረጃዎች ነበሩ? እያንዳንዱ ህንፃ በአንድ ዘመን ብቻ ነው የተፈጸመው? እነዚህ ጥያቄዎች እስካሁን ይጠየቃሉ። ይህም ላሊበላን የበለጠ ልዩ ያደርገዋል። ምክንያቱም ድንጋዩ እስካሁን ምስክር ሆኖ ቆሟል። ስለ ዛግዌ ላሊበላ እንዴት ወደ ንግስና መጣ የሚሉትን ጥቂት ነገሮችን ብትነግረኝ ደግሞ ታሪኩ ሙሉ ይሆናል ብዬ አምናለሁና ስለ ዛግዌ ስርወ መንግስት በተወሰነ መንገድ። እንግዲህ የዛግዌ ስርወ መንግስት የአክሱም የመጨረሻው ንጉስ ድልናወድ ይባላል። የድልናወድ ልጅ መሶበ ወርቅ ናት። እንግዲህ በዛን ዘመን ደግሞ የመራ ተክለ ሃይማኖት ያው ወታደር ነበር ነው የሚባል በአክሱሞች። ስለዚህ የአክሱም የመጨረሻው የድልናወድን ልጅ መሶበ ወርቅን የመራ ተክለ ሃይማኖት አግብቶ ጣጣው ደም ግርማ ስዩም ዛን ስዩምና ትርዳነ ገበዝ ወልዷል። ዛን ስዩም ላሊበላና ገብረ ማርያም ወይም ደግሞ ቅዱስ ሐርቤ የምንለውን
ግርማ ስዩም የብርሃነ ክርስቶስን ከላሊበላ 42 ኪሎ ሜትር ርቀት የምናገኘው አለ። የቅዱስ ላሊበላ ያጎቱ ልጅ የግርማ ስዩም ልጅ ላሊበላ የዛን ስዩም ልጅ እሱ የግርማ ስዩም ልጅ ማለት ነው። ላሊበላ ደግሞ የዛጉዌ የመጨረሻው ንጉስ 17 ዓመት ከ3 ወር የገዛው ይትባረክን እሱን ወልዷል። ገብረ ማርያም ወይም ደግሞ ሀርብ የምንለው ደግሞ ነአኩቶ ላብን ከዚህ 6 ኪሎ ሜትር ርቀት የምናገኘው አለ። ስውሩ ነአኩቶ ላብ ገና ሞትን ያልቀመሰ የተሰወረ ነው። እሱን ወልዷል ማለት ነው። የዘር ሐረጋቸው ልክ ከ920 ጀምሮ ለ333 ዓመት ኢትዮጵያን ገዝተዋል። አሁን ከነዚህ ከዛጉዌ ነገስታቶች ደግሞ ለየት የሚያደርጋቸው ምሳሌ 4ቱ ነገስታት አሉ። 4ቱ ነገስታት ስማቸውም የብርሃነ ክርስቶስ፣ ቅዱስ ገብረ ማርያም፣ ላሊበላና ነአኩቶ ላብ ናቸው። እነዚህ ሶስቱ አራቱ ቅስናም አላቸው። ምህንድስናንም በምናየው ልክ ነው የራሳቸውን ሰርተዋል። እስከ ንግስና አጣምረው የያዙ 4ቱ ነገስታት ኢትዮጵያን 40 ዓመት የገዙ ነገስታት ናቸው እና አመጣጣቸው ያው እንደዚህ ነው። ላሊበላ በ1978 በዩኔስኮ የዓለም ቅርስ መዝገብ ከተመዘገቡት የመጀመሪያዎቹ የኢትዮጵያ ቅርሶች መካከል ነው። በድንጋይ ውስጥ የተቀረጹት 11 ቤተክርስቲያናት የልዩ ህንፃ ጥበብና የዘመናት የእምነት ታሪክ ላሊበላን የዓለም ልዩ ቅርስ አድርገውታል። ይህ የኢትዮጵያ ቅርስ ብቻ ሳይሆን የሰው ልጅ የፈጠራ አሻራ ነው። እንግዲህ ላሊበላ ምንድን ነው? ላሊበላ የሚነግረን ታሪክ በመጽሐፍ ብቻ የተጻፈ አይደለም፣ በድንጋይ የተጻፈ ነው። እነዚህን ድንጋዮች የቀረጹ ዛሬ ከኛ ጋር የሉም። ንጉሶች አልፈዋል፣ ትውልዶች ተቀይረዋል፣ ግን አሻራቸው እዚህ አለ። እናም ዛሬኛ እዚህ ቆመን ያንን አሻራ እያነበብን እንገኛለን። አንዳንድ ቦታዎች ትዝታ ይሆኑናል። ላሊበላ ግን ከትዝታ በላይ ነው። አንድ ጊዜ ካየሁት በኋላ ዳግም ለመመለስ የምናፍቀው ስፍራ ሆኗል። በላሊበላ የመጀመሪያ እርምጃዬን ስወስድ የተሰማኝ ስሜት በቃላት መግለጽ አስቸጋሪ ነው። ከፊቴ የቆመው ድንጋይ ብቻ አልነበረም። የብዙ ትውልዶች እምነት፣ ጥበብ፣ ትጋትና ታሪክ በአንድ ሆኖ የቆመ ውርስ ነበር። በዚህ ስፍራ ቆሜ እንደ ኢትዮጵያዊ ልቤ በኩራት ተሞላ። ዓለምን የሚያስደንቅ እንዲህ ያለ የሰው ልጅ ጥበብና የእምነት ቅርጽ በሀገሬ መኖሩ ልዩ ደስታ ሰጠኝ። እያንዳንዱ መንገድ፣ እያንዳንዱ ግድግዳ፣ እያንዳንዱ የተቀረጸ መስኮት የራሱ ታሪክ ይናገራል። በዚህ ያለው ጸጥታም ባዶ ጸጥታ አይደለም፣ የዘመናት እምነት በዝምታ የሚናገር ድምፅ ነው። ብዙዎቻችን ላሊበላን በፎቶና በቪዲዮዎች እናውቀዋለን። ነገር ግን በአካል ስትደርሱ የምታገኙት ስሜት ከምስል በላይ ነው። የሚያስደንቀው ድንጋዩ ብቻ አይደለም፣ በዚያ የተሰራው ጥበብ፣ የተጠበቀው ታሪክና የሚሰማው ስሜት ድንቅ ነው። ወደ ድንጋዩ ውስጥ ተቀርጸው ወደሚገኙት ቤተክርስቲያን ስወርድ የሰው ልጅ በጥበብና በትጋት ምን ያህል ሊደርስ እንደሚችል በዓይኔ ተመለከትኩ። የዘመናት ታሪክ፣ ጽኑ እምነትና የሰው ልጅ ፈጠራ በአንድ ስፍራ ተዋህደው ቆመዋል። ከላሊበላ የወሰድኩት ቪዲዮና ፎቶ ብቻ አይደለም፣ ለሕይወቴ የማይረሳ ትዝታ፣ ለሀገሬ የበለጠ ኩራትና ለታሪካችን የበለጠ አክብሮት ነው። ላሊበላን ለዘመናት ጠብቃ እምነቷን፣ ታሪኳንና ቅርጿን ከትውልድ ወደ ትውልድ እስከ ዛሬ ላደረሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ወንጌል አማኝ ኢትዮጵያዊ ላቅ ያለ አክብሮት አለኝ። የእምነት አቋማችን ሊለያይ ይችላል፣ ነገር ግን ለኢትዮጵያ ታሪክ፣ ለቅርጿና ለትውልድ ያስተላለፈችው ውርስ ያለኝ አክብሮት ጥልቅ ነው። እንግዲህ የመጨረሻ መልእክት ካለ ኢትዮጵያውያን ይህንን ታሪካዊ ስፍራ መጥተው እንዲጎበኙ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። እሺ፣ ያው እኔ ማስተላለፍ የምፈልገው ምንድነው፣ ይህ ቦታ እንግዲህ አይደለም ለኢትዮጵያውያን ዓለም የሚያስደምም ለዓለም አትራክት የሚያደርግ ቦታ ነው። ስለዚህ ቅርስ ማወቅ ደግሞ በጣም መኩራት ነው። አሁን ምሳሌ እነ ቅዱስ ላሊበላ ወይም ደግሞ አባቶቻችን ይህን የመሰለ ህንፃ ከዛሬ 900 ዓመት በፊት የታነጸ ህንፃ ለኛ ለትውልድ እንዲሸጋገር አበርክተውልናል። እኛ ደግሞ መጥተን ይህን በማየት ልንኮራ ይገባናል። ሌሎችንም እየመጣን እያየን ሌሎችንም ደግሞ እንደዚሁ ማሳየት ይኖርብናል። ይሄ በጣም የቱሪስት መዳረሻ ቦታ ነው ከምንጠብቀው በላይ። እንኳን አይደለም ቀርቶ ከሌላ መጥተው ዛሬ እኛ ጧት ላይ አይተነው በነጊታው ስናየው በጣም የማይጠገብ ህንፃ ነውና ይህም ቦታ ማየት በጣም መልካም ነው ብዬ አስባለሁ። መጥቶ ቢጎበኙት። መልካም ዳዊት፣ የሚገርም ገለጻን ያደረክልኝ ከልብ አመሰግናለሁ። ላሊበላ የዓለም ቅርስ ብቻ አይደለም፣ የኢትዮጵያ ኩራት፣ የታሪካችን ምስክርና
ዛሬ ላይ የምንወስደው ኃላፊነት ለነገ ትውልድ ምስክርነት ነው። እናም ውድ ኢትዮጵያውያን እዚህ ስፍራ በመምጣት ታሪካችሁን እንድታውቁ እንድትመለከቱ ልጋብዛችሁ እወዳለሁ። ምክንያቱም ላሊበላ የምንሰማው ታሪክ ብቻ ሳይሆን በዓይናችን የምናየው በልባችን የምንረዳው የኢትዮጵያ ውርስ ነው። እኔም ከላሊበላ ያገኘሁትን ስሜትና ትዝታ ይዤ በቀጣይ በሌላ ታሪካዊ ስፍራ እስክንገናኝ ድረስ ቸር ቆዩኝ። 11 ቤተክርስቲያናት፣ አንድ የድንጋይ ከተማ፣ ከመቶዎች ዓመታት የተሻገረ እምነትና አሁንም መልስ የሚፈልጉ ጥያቄዎች። ምናልባት ታላቁ ሚስጥር ላሊበላ እንዴት ተቀረጸ ብቻ አይደለም። ታላቁ ጥያቄ ሌላ ነው። እኛስ ለሚመጣው ትውልድ ምን አሻራ እንተዋለን? ይህ አሻራ ነው። ያለፈውን እንፈልጋለን፣ ዛሬን እንመለከታለን፣ ለነገ አሻራ እንተዋለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት እንጠይቃችኋለን። እናመሰግናለን።